ሰላም ሰላም ሕያዋን ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እረኛ ቢንያም ዘነበ ነኝ ከኪንግስ ጌት። ዛሬ ደግሞ የእግዚአብሔርን ቃል ወደፊታችሁ ይዤ ቀርቤያለሁ። የመልእክታችን ርዕስ የሚገኘው በዘጸአት ምዕራፍ 12 ቁጥር 1 ላይ እና በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ይሆናል። የፋሲካው በግ በሚል ስለ ፋሲካው ጊዜውም ሰዓቱም ሁኔታዎች ሁሉ እንቅስቃሴዎች፣ ምልልሶች ሁሉ ሐሳቦችም ወሬዎችም ሁሉ ከዚህ ዕለተ በዓል ጋር በተያያዘ እንደሆነ ሁላችሁም ታውቃላችሁ። የእግዚአብሔር ቃል በዚህ አሁን ልናከብረው ባለ አብይ በዓል ላይ የሚናገረውን እንድናስተውል ዛሬ ደግሞ ከእግዚአብሔር ቃል ማስተዋልና መረዳት እንድንካፈል ይህንን በልቤ የተሞላሁትን ለልባችሁ ልናገር ቀርቤያለሁ። እግዚአብሔር ቃሉን ይባርክልን። በዘጸአት ምዕራፍ 12 ከ1 እስከ 14 ያለውን ቃል እንድታነቡት ይሁን። እኔ ግን አንድ ወርድ ብቻ አነባለሁ። ይህ ወር የወሩ መጀመሪያ ይሁንላችሁ፣ ፈጥናችሁ ብሉት፣ እርሱ የእግዚአብሔር ፋሲካ ነው ይላል። ይክበር ጌታ ኢየሱስ። ዓለምን ሁሉ የያዘ እግዚአብሔር፣ ዓለምን ሁሉ የሚያስተዳድር እግዚአብሔር ሁል ጊዜ ለሰው ልጆች በጎ የሆነውን መልካም የሆነውን ያስታውቃል፣ ይነግራል፣ ይገልጣል። እግዚአብሔር የተባረከ ይሁን። የእውቀት ስጦታ በረከቱ ይሄ ነው። የማየት ስጦታ በረከቱ ይሄ ነው። የአባቶች ስጦታ በረከቱ ይሄ ነው። የሃይማኖት የእምነት ስጦታ በረከቱ ይሄ ነው። የእስራኤል ልጆች ከታዘዘው መቅሰፍት የዳኑበት ትልቁ ስርዓት የፋሲካ ስርዓት ይባላል። የመጣባቸው መቅሰፍት ነበር። የመጣባቸው መቅሰፍት ደግሞ ይዞት የመጣው ሞት ነበር። ይህንን በዘጸአት ምዕራፍ 12 ላይ ትመለከቱታላችሁ። የዳኑት ግን የፋሲካን ስርዓት በመፈጸም ፋሲካን በማድረግ ነበር የዳኑት። በፋሲካው ምን አደረጉ? ሁሉም በጉበኑና በመቃኑ ላይ የታረደውን በግ ደም በመቀባት 10ኛው መቅሰፍት በመጣ ጊዜ በምድር ላይ ያሉ በኩሮችን ሁሉ የሚገድል ነበር እና ሞት ወደ ቤተ መንግስት ሄዷል። ወደ እስራኤል ቤት ግን አልሄደም። ሞት ያንኳኳበት ብዙ ደጆች አሉ። አንድ ደጅ ግን ሞት አልመጣበትም። ያ ደጅ የበጉ ደም በመቃኑና በጉበኑ ላይ የተቀባበትን ብቻ አልፎ ይሄድ ነበር። ፋሲካ ማለት ማለፍ ማለት መውጣት፣ መሻገር ማለት ነው። ስለዚህ መውጣት፣ ማለፍ፣ መሻገር የሆነላቸው በበጉ ደም ወይም በፋሲካው ስርዓት እንደነበረ እንመለከታለን። የፋሲካው በግ የእግዚአብሔር ማዳኛ ሆኖ ተገልጧል። ከእግዚአብሔር ቁጣ እንዴት የእስራኤል ቤት ሊድን ቻለ? አንድ ምስጢር አለ። ሰው ከእግዚአብሔር ቁጣ ሊድን የሚችለው በአንድ መንገድ ብቻ ነው። ይሄም በእግዚአብሔር ውስጥ በመሆን ብቻ ነው ሰው ከእግዚአብሔር ቁጣ መዳን የሚችለው። ሰው እንዴት ከእግዚአብሔር ቁጣ ሊያመልጥ ሊድን ይችላል? ሰው ከእግዚአብሔር ቁጣ የሚድነው በእግዚአብሔር ውስጥ በመሆን ነው። በዘመናት ሁሉ የእግዚአብሔርን ልጆች ስትመለከቱ የመዳን አማራጭ እግዚአብሔር ሰጥቷቸዋል። ሁል ጊዜ እግዚአብሔር የማዳን አማራጭ ያለው አምላክ ነው። የእግዚአብሔር ልጆች ቅዱሳን ተመልከቱ። በዘመናት ውስጥ የሞት መፍትሄ፣ የሞት ቀንበር፣ የሞትን ኃይል ማለፍ የሚችል አንድም አልነበረም። በዘመናት ሁሉ ሰዎች ይሞታሉ። አንድ ጥያቄ ልጠይቃችሁ። አዳኝ ስለሌለ ነው ወይ ሰዎች የሚሞቱት? የሚታደግ ስለሌለ ነው ወይ ሰዎች የሚሞቱት? አይደለም። ሰዎች የሚሞቱት ፈቃድ አጥተው። አዳኝ ስለሌለ አይደለም። በዘመናት መካከል በጣም ብዙ ሰዎች ሞተዋል። የምናገረው ሞት አንድ ጊዜ ስለተመደበው ሞት አይደለም። ነፍስ ከስጋ ስለምትለይበት አይደለም። የምናገረው ሞት ስለ መንፈሳዊ ሞት ነው። በኃጢአት ስለመጣው ሞት ነው። ሰው ለምንድን ነው በኃጢአት የሚሞተው ስንል
አዳኝ ስለሌለ አይደለም። አዳኝ ሆኖ መጥቷል። ሰው ፈቃዱን ስላልሰጠ፣ ፈቃዱን ስላላቀረበን የእግዚአብሔር ኃይልና የሰው ፈቃድ ሲገናኝ ፈውስ ይሆናል፣ መዳን ይሆናል፣ እረፍት ይሆናል፣ መሻገር ይሆናል፣ መጽናናት ይሆናል። የእግዚአብሔር ቃል ይህንን ነው የሚናገረው። ስለዚህ የፋሲካው በግ እግዚአብሔር ለእስራኤል ልጆች ያዘጋጀው መፍትሄ ነበር ከመጣው የሞት መቅሰፍት። ዛሬም እግዚአብሔር በኃጢአት ምክንያት ከመጣው ሞት ሰው የሚድንበትን አንድ መፍትሄ አዘጋጅቷል። ዮሐንስ መጥምቁ ይህን ተናግሯል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የዓለም ኃጢአት የሚወገድበት አንድ በግ ተዘጋጅቷል። በጉ የእግዚአብሔር መፍትሄ ነበር፣ በፊተኛውም ኪዳን በአዲሱም ኪዳን። ይክበር ጌታ ኢየሱስ። ስለዚህ እስከ ዛሬ ድረስ ከተደረጉ ስርዓቶች ትልቁ ስርዓት፣ አውራ የምንለው ስርዓት የፋሲካው ስርዓት ነው። ከግብፅ ከፈርዖን እጅ ለመዳናቸው እግዚአብሔር ያደረገላቸው፣ እነሱ በዚህ መዳን ውስጥ ያደረጉት አንድ ነገር ነው። የሰጣቸውን ስርዓት እንደሰጣቸው በሰጣቸው ልክ ጠበቁ። ያንን በማድረጋቸው ከሞት አመለጡ። የፋሲካው በግ አልተደገመም። ፋሲካ እንደገና እንዲደረግ አላዘዘም። ፋሲካ ግን እንዲዘከር እንዲወሳ ግን እግዚአብሔር ፋሲካውን እንዲያስቡ ግን አሳስቧቸዋል። እግዚአብሔር የተባረከ ይሁን። ለምን እስራኤል ከግብፅ ከወጡ በኋላ ዳግመኛ በባቢሎንም ተይዘዋል። ከባቢሎን ለመውጣት የፋሲካ ስርዓት አላደረጉም። ፋሲካም አንድ ጊዜ ነው የተደረገው። ለምን? ምሳሌነቱና ጥላነቱ በጥንቃቄ ነበር የተያዘው። ለምን ካለን አንድ ጊዜ ስለሚሰዋው ስለ ጌታ ኢየሱስ ክርስቶስ በጥላነት መልእክት አስተላልፏል፣ በምሳሌነት መልእክት አስተላልፏል። ስለዚህ ዕብራውያን 9:23 ላይ ስትመለከቱ የሁሉንም ኃጢአት ከተሸከመ በኋላ አንድ ጊዜ መስዋዕት ሆኗል። ሁለተኛ ጊዜ ግን የሚገለጠው በእርሱ የሚያምኑትን ሊያድናቸው። ሁለተኛ ጊዜ ይገለጣል፣ ለመሞት አይደለም፣ መስዋዕት ለመሆን አይደለም። ሁለተኛ ጊዜ የሚገለጠው መዳንን ሊወርሱ ላሉ መዳንን ሊያወርሳቸው እና ፋሲካው ያልተደገመው ለዚህ ነው። ከፋሲካው በግ በኋላ የእስራኤል ልጆች በብዙ ምርኮ በባርነት የተያዙባቸው ብዙ ሁኔታዎች ነበሩ። ፋሲካው አልተደገመም። አንዱ መስዋዕት ግን በብዙ ረድኤትነት ይገለጥ ነበር። የእጁን ማዳን አይተዋል፣ የጸና ክንዱን አይተዋል፣ ታምራትና ምልክትም አይተዋል። በመካከላቸው መስፍን እያስነሳ ትድግናን እግዚአብሔር ያደርግ ነበር። ሃሌሉያ። ፋሲካው በእግዚአብሔር እንዲህ ነበር በፊተኛው ኪዳን የተገለጠው። ወደ አዲስ ኪዳኑ ከመምጣቴ በፊት ፋሲካ ወይም መውጣት፣ ማለፍ፣ መሻገር በእስራኤል ልጆች ዘንድ የሆነበት ይሄ ሕያው ምስጢር ዛሬ በአዲስ ኪዳን ውስጥ በተለየ ሁኔታ እጅግ ደምቆ ደግሞ ተሰብኳል። እኛ በዛልን፣ በደከምን፣ ባቃተን ጊዜ፣ በስተትም በተገኘን ጊዜ አንዴ የፈሰሰው ያ ደም ነው ረድኤት ሆኖ እንደገና መንጻትና መቀደስ የሚሰጠን እንጂ እንደገና የሚፈስ ደም የለም። አንዴ ቅዱሱ ደም፣ አንዴ ክቡሩ ደም ለኃጢአተኞች ሁሉ መንጻት፣ የይቅርታ የምስራች ሆኖ አንድ ጊዜ ለሰው ሁሉ ተገኝቷል። የነጻ ነው፣ የተዋጀ ነው፣ የዳን ነው፣ ከቁጣውም ደግሞ የተሸሸግ ነው በዚህ ክቡርና ቅዱስ ደም ነው። አንዱ መስዋዕት ሁል ጊዜ ዛሬም ነገም ለዘላለም ጌታ የተባረከ ይሁን። ሁለተኛ ጊዜ ስለማይሰዋ ጌታ ኢየሱስ ክርስቶስ ሁለተኛ ጊዜ ሲገለጥ መዳንን ለተቀበሉ መዳናቸውን በሁለንተናዊ መልኩ የሚያረጋግጥበት ይሆናል። ሁለተኛ ጊዜ ያለ ኃጢአት ያለ እንከን ነው የሚገለጠው። መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይልና እኛ የእግዚአብሔር ጽድቅ እንሆን ዘንድ ይላል። ፋሲካ ማለት ምን ማለት ነው? ፋሲካ ማለት በዕብራይስጥ ቋንቋ አገላለጽ ማለፍ፣ መሻገር፣ መዳን ማለት ነው። ያለፍነው ተራ ችግር አይደለም። ያለፍነው ሞትን ነው።
ያለፍነው ሲኦልን ነው። ያለፍነው የዘላለምን ኩነኔ ነው። ያለፍነው ኃጢአትና ሰይጣንን ነው። እነዚህ ሁሉ ቅጥር ሆነውብን ነበር። አንዱ በአንዱ አንዱ ለአንዱ የምንገዛበትን መቅበዝበዛችንን ያጸኑብን እውነታዎች ነበሩ። ክርስቲያን አንድ አዋጅ ተሰጥቶታል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ሃሌሉያ። ሞት በደጃችን አልፏል። ሞት ሳያገኘን አልፏል። ምክንያቱ ደሙ ነው። ስለዚህ አንድ አማኝ እንዲህ ብሎ ቀኝ እጁን አንስቶ ማወጅ ይችላል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ግብፃውያን ፈርዖን እስራኤላውያኖች ለመልቀቅ አልፈለገም ነበር። 9 መቅሰፍቶች መጥተዋል። 10ኛው መቅሰፍት ግን የእግዚአብሔር ቁጣ እጅግ የጠነከረበት ነበር። በኩር የሚሞትበት ነበር። ቤተ መንግስትን የደፈረው ቅድም እንዳልኳችሁ የእስራኤልን ቤት ግን አልደፈረም። እስራኤል ማንነት የተነሳ ሳይሆን ከደሙ የተነሳ ሞትን መመከት የቻለው መስዋዕታቸው፣ አምልኳቸው፣ መታዘዛቸው፣ ይህ ህይወታቸው አይደለም፣ ደሙ ነበር። ጌታ ይባረክ። ታውቃላችሁ በዝንብ በቅማል በጓጉንቸር በእስራኤልን ይዘው በባርነት በግዞት ጠንክረውባቸው በነበሩ ግብፃውያን ላይ ይህንን ቅጣት አድርጓል። ይሄ የሚያመለክተው ምንድን ነው ካለን ብርቱነን የሚሉትን በተናቀ ነገር እንዳዋረዳቸው፣ በተናቀ ነገር እንዳሳፍራቸው የሚያሳይ ነው። ፋሲካው ከጨካኝ ገዢዎቻቸው ወደ ምሕረት ጌታ እጅ እንዲመጡ አድርጓል። ፋሲካው ጌታ የተባረከ ይሁን። ከግብፅ የወጡት እነርሱ ብቻ ግን አይደሉም። ብራቸው፣ ወርቃቸው፣ በላባቸው ያጡትን ነገር ሁሉ ይዘው ነበር የወጡት። ስለዚህ መውጣት ስንል ሁሉንም ያጠቃለለ ነው። በሁሉ መልክ ነው። መሻገር ስንል ሁሉንም የያዘ ነው። በሁሉ መልክ ነው። የፋሲካው በግ የቀን መቁጠሪያን የቀየረ ነው። የፋሲካው በግ የአቢብ ወር ይባላል። አቢብ ወር ማለት የማበብ ወር፣ የመለምለም ወር፣ የማፍራት ወር ማለት ነው። ተመልከቱ፣ ይሄ ስለ ሕይወት የተነገረ ነው። የዓመቱ መጀመሪያ ወር ይሁንላችኋል፣ በጉ የተሰዋበት አዲስ ዓመት ይሁንላችሁ ተብሎ ታወጀላቸው። የፋሲካው በግ ልምላሜ ነው። የፋሲካው በግ ማበብ ነው። የፋሲካው በግ ፍሬያማነት ነው። ይክበር ጌታ ኢየሱስ። የፋሲካው በግ የጨለማን ዘመን ማለፋችንን፣ ሞት መሻገራችንን እግዚአብሔር እርግጥ ያደረገበት ያበሰረበት ስጦታም ደግሞ ለሆኖ ለእስራኤል ልጆች ጋር የደረሰ ትልቅ የእግዚአብሔር ባርኮት ነው። ጌታ የተባረከ ይሁን። ወደ 1 ቆሮንቶስ 5:7 ልምጣ። ፋሲካችን ክርስቶስ ታርዶልናልና ይላል። ወገኖቼ ፋሲካ የተባለው በዋናነት መስዋዕትነቱና በጉ እንደሆነ እንድናሰምርበት ያስፈልጋል። እርሱ ጌታ ኢየሱስ ክርስቶስ የእግዚአብሔር ፋሲካ ነው። የእናንተ ፋሲካ ቀን ነው ወይስ ክርስቶስ ነው? የዓለሙን እንቅስቃሴ ተመልከቱ። ከዓለም በፊት ከፍጥረት ጀምሮ የታረደ በግ ነው ዘመኑ ሲደርስ በእኛ የተገለጠ። ስለዚህ ሕይወት አስቀድሞ ከዘላለም ዘመናት በፊት ተስፋ ሰጠ ነው የሚለው። ዘመኑን በደረሰ ጊዜ ከሕግ በታች ከሴት የተወለደው ልጁን ልኮ ፈጸመው ነው የሚለው እና ጌታ ኢየሱስ ክርስቶስ የፋሲካችን በግ ሆኖ የማለፋችን፣ የመውጣታችን፣ የመሻገራችን የሐቢብ ወር ተብሎ በዕብራይስጥ ለዕብራውያን እንደታወጀ የማበብ፣ የመለምለም፣ የማፍራት ዘመንን ጨለማ አልፎ ብርሃን የመጣበትን፣ ሞት አልፎ ሕይወት የታወጀበትን፣ ሞትና ሲኦል ሰይጣንና ኃጢአት ድል የተነሱበትን
ብስራት ለነፍስ የሆነ ረፍት የመጣበትን የታወጀበትን ሁሉ እንደዚህ ያለውን በረከት ሁሉ የያዘ ታላቅ በዓል። ስለዚህ በፋሲካው በግ ይሄ ሆነ። የነጻነት ማረጋገጫ አገኘን። የተስፋ ማህተብ ተደረገ። ከሞት የዳንበት ሆነ። ሕዝብ ሁሉ በእግዚአብሔር ክብር በፍጥረት ላይ ወደ ነበረበት ገዥነት በእግዚአብሔር ዘንድ ወዳለውም ድንቅ ስፍራ ተመልሷል። ተስፋዎች ሁሉ ደግሞ ይፈጸሙ ዘንድ እግዚአብሔር ለተስፋዎች ሁሉ መፈጸም ብስራትን አምጥቷል። ይሄም በልጁ በኢየሱስ ክርስቶስ ተከናውኗል ማለት ነው። የፋሲካውን በዓል ምክንያት በማድረግ ይህንን ቃል በምታስቡ በምታሰላስሉ ጊዜ ክብር ለሚገባው ብቻ ክብር እንድትሰጡ፣ ምስጋና ለሚገባው ብቻ ምስጋና እንድትሰጡ አሳስባችኋለሁ። እግዚአብሔር ይባርካችሁ። ይህንን መልእክት የተከታተላችሁ ሼር፣ ላይክ እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ የአገልግሎት አድማሱን ከኛ ጋር አብራችሁ እንድታሰፉ ይሁን። እግዚአብሔር ይባርካችሁ።